ሳያገኝ ሲቀር የወራው ሆኖ ይወርዳል አይደል? ግን የኢየሱስ ልክ እንደዛ ሲሆን ያንን እንቁላል ግን ምን አደረገው? ያለ ስፐርም ሴል፣ ያለ ዘራ ብሲ፣ ያለ ወንድ ዘር እንዲጸነስ ታደረገው። ልክ ሔዋንን ከአዳም ምንድነው የወሰደው? ፈጣሪ ከአዳም ምን ወሰደ? አጥንቱን ሰው ማድረግ የቻለ አምላክ ከማርያም ደግሞ እንቁላሉን ወሰደና እንቁላሉን ሰው እንዲሆን አደረገው። ያለ ስፐርም ሴል አይችልም? ይችላል። ስለዚህ የማርያም ነው የማርያም እንደዛ አላደረገም ነው እያልኩ ያለሁት። አዲስ መንፈሳዊ ፍጡር ሆዶ ውስጥ አስገባ እንጂ የእሱ አላፍላል አልወሰደም። እንደዚህ ተክስተኝ እንደዛ የሚል ተክስተኝ ምን የሚል ወደ ሆዷ መንፈሳዊ ፍጡር አስገብቶ አዘዋወረ፣ ወይም የልጁን ህይወት መንፈሳዊ ፍጡር የነበረውን ፍጡር ወደ ድንግል ማርያም ማፀን ውስጥ አዘዋወረ የሚል ነገር እስቲ አምጣው። ማፀን ፈራይ ነገር ጥሩ። አሁን እኔ እኮ ቅድም እያልኩ የነበረው ጸለለባት ማለት ሸፈነው ነው አልከኝ። ከምንድን ነው የሚሸፈነው? መጸለል መጋረድ ማለት ከስም ማጥፋት ነው። መንፈስ ቅዱስ በአንቺ ላይ ይመጣል አላት። የሉል ኃይልም ይጸልልሻል አላት። ታስታውስ እንደሆነ ማቴዎስ ወንጌል ምዕራፍ 1 ላይ ማርያም ከዮሴፍ ሌላ የማገጠች ነው የመሰለው። በእንሳ ስትገኝ እሱ በስውር ሊተዋት አሰበ አለ። ሊያጋልጣት አልፈለገም። አይተህ ከሆነ አንድ ሚስት አንድ እጮኛ ታጭታ እርግዝና ከተገኘች በድንጋይ ወግራ ትገደላለች። እሱ ግን ማጋለጥን አልፈለገም። ስለዚህ ከዛ እንዳትጋረድ እንዳትል የጋረዳት ምንድን ነው? መንፈስ ቅዱስ ከመንፈስ ቅዱስ መጽነሷ ነው ማርያም። ገባ? ስለዚህ ከመንፈስ ቅዱስ ስለጸነሰች የሉል ኃይል ጸልሏታል። ዮሴፍ እንዳያጋልጣት ሊጸልላት መንፈስ ቅዱስ ጋርዷታል። ከነዚህ አይነት ነገር ማለት ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የሉል ኃይልም ይጸልልሻል የሚለው ከዛ ስለዚህ ይላል። ዜርፎር ዲ ይላል ግሪከኛው። ስለዚህ ከአንቺ የሚሆነው ጌኖማይ አማርኛው ከአንቺ የሚወለድ የሚለው ከአንቺ የሚሆነው ምን ይላል? ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል። ሉቃስ 1:10 ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር ከዚህ ሰው ዘር አለ ማለትም ከማርያም አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ከማን ነው ያመጣው? ከእስራኤል አይደለም። ልድገምልህ። ከዚህ ሰው ዘር አለ። ሰው የተባለው ማነው? ዳዊት ነው። ስለ ዳዊት ነው የሚያወራው። ቁጥር 22 ላይ ሐዋርያት ሥራ 13:22 ላይ ከዚህ ሰው አለ፣ ከዳዊት ማለት ዘር አለ፣ ማርያምን ማለት ነው። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምጪው ማን ነው? እግዚአብሔር። ማንን ያመጣው? ኢየሱስን። ከማን ያመጣው? ከዳዊት ዘር። የዳዊት ዘር የተባለችው ማናት? ማርያም። ከሷ የመጣው የተገኘ ነገር ነው አይደል? ከሷ የተገኘ ነገር ነው አይደል? ኦንቶሎጂካሊ። ስለዚህ ከሷ ወጥቷል ማለት ነው። ከሷ ሳይወስድ የሆነ ነገር ከሷም አይደንቲቲ አንተ ከወላጅ ነው ከእናትና ከአባት ነው አይደል? አይደንቲቲ የሚመጣው የተፈጠርከው ከእናትና ከአባት ነው አይደል? ስፐርም ሴል ያለ። ስለዚህ ኢየሱስ ደግሞ ከስፐርም ሴል ሳይኖረው በኤክሴል ብቻ ነው የመጣው። አሁን እኔ ግራ የገባኝ ከስፐርም ሴል አልተፈጠረም ብለህ ማመን ከቻልክ ከእንቁላል አልተፈጠረም የሚለውን ለማመን ለምን ከበደ? ለመጻፍ ይላል ከእሷ ነው የሆነ ከእሷ የተጸነሰው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ አንደኛ ከእሷ ነው የተጸነሰው ይላል። ሉቃስ 1:42 ላይ ደግሞ የማህፀኗ ፍሬ ይላል። ሉቃስ 1:35 ላይ ደግሞ ከእርሷ የሆነው ይላል። የማህፀኗ ፍሬማ ነው እኮ። አሁን ለምሳሌ ማህፀኗ አለ። ካልጨረስ አፋፌን ተልሻል። ይቅርታ፣ ጨርስ። ጥያቄ ጠየቀኝ እና ያብራራው እና አፋፌን አልኩኝ ጉዳይ ሳልጨርስ። ስለዚህ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጪ አለ፣ መጪ አለ። የመጣው ደግሞ ከድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ስለዚህ ከማርያም ማህፀን ውስጥ ሲመጣ ደግሞ እንቁላሉ ብቻ ነው ሰው የሆነው የማህፀኗ ፍሬ ስለሚል። ግን ስፐርም ሴል ግን የለውም። ያለ ዘራ በሲ ነው፣ ያለ ወንድ ዘር ነው የተወለደው። ቀጥል። አሁን እንትኑን ኮዝና ኢፌክቱን እየነገርከኝ ነበር። መጀመሪያ ጸለለባት። ያ የጸለለባት ምክንያት ስሟ እንዳይጠፋ ነው አልከኝ። ግን እዛው ጋር አንተ ያነበብከው ጥቅስ ላይ ጸለላት ካለ በኋላ የሚወለደውም የእግዚአብሔር ልጅ ይባላል። የሚወለደው ባይጸልለው ኑሮ የእግዚአብሔር ልጅ ሊባል አይችልም። የሰው ልጅ ሆነ እኮ የሰው መጸለል የሚለው ነገር መጋረድ የሚለው አንተ በምንድን ነው? መጋረድ ነው። ከእሷ ምንም ስጋ እንዳይወስድ ነው የጋረደ። አይልማ እንደዛ በኃጢአት ነው የጠበቀው። ኦቨርሻዶ ነው። ኦቨርሻዶ ደግሞ መጠበቅ ከኃጢአት ጠበቅ አይልማ መጽሐፉ ላይ ነው። የሶጂሲስ ነው። ኦቨርሻዶ እኮ ያደረገው እኮ ኢየሱስ ክርስቶስ ነው። እሷን እኮ አይደለም። ከእሷ ስጋ ነው የጠበቀው። አይደለም፣ እሷን ነው የሚያደርጋት እንጂ እሱን አይደለም የሚያደርገው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል አለ። ኦብጀክቱ ማን ነው? ማርያም ነው ወይስ ኢየሱስ?
የእሷን ማህፀን እኮ ነው የሚዘልለው። አይደለም ይጸልሻል የተባለችው ማርያምን ነው ይጸልሻል የተባለው ወይስ ማርያም ነው? ማህፀኗን ስለሆነ ማለት ነው። ማህፀኗን አይደለም ማርያም ውስጥ አይልም። ማህፀኗን ሳይሆን እሷን ነው የሚለው። እሷን አይደንቲቲዋን ኦብጀክቲቭ ፕሮናውን አለው። ሳብጀክቱ መንፈስ ቅዱስ ነው። ኦብጀክቱ ደግሞ ማን ነው? ኦብጀክቱ ማን ነው? ማርያም ናት ወይስ ማህፀኗ ነው የተባለው? ይጸልሻል የተባለው ኦብጀክቱ ማን ነው? ያው እሷ ውስጥ ነው። በእሷ ውስጥ ነው። ማህፀን አይደለም። ማህፀን ኦብጀክት የለማ። ኦብጀክቲቭ ፕሮናውን ይጠቀማል። ማህፀንማ የሚለውማ የለም ግን እሷን ነው የሚጸልላት ማርያምን ነው። ማርያምን ደግሞ የጸለላት ሉቃስ ማቴዎስ 1:20 ላይ ስትመለከተው መንፈስ ቅዱስ የጸለላት ከሱ ከመንፈስ ቅዱስ መጽነሷ ነው። ዮሴፍ ሊገልጣት ስላልተወለደ በስውር ሊተዋት ሲያስብ መልአኩ መጣና ያንን ነገር ነገረው። ስለዚህ ማርያምን የጸለላት የጋረዳት ኦቨርሻዶ ያደረገው ማርያምን እንጂ ኢየሱስን አይደለም። አሁን ወደ ቀጣዩ ነገር ስንመጣ ከአንቺ የሚወለደው የሚለውን ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት የሚሆነው ማለት ነው። ከአንቺ የሚሆነው። ስለዚህ ከማርያም የሆነ ነገር አለ ማለት ነው። ከማርያም ምንድን ነው የሆነው ብለህ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ዘራ ብሲ ያለ ወንድ ዘር ምን አደረገው? ሰው እንዲሆን አደረገው። ስለዚህ ከማርያም የተፈጠረ ነው ኢየሱስ። ከማርያም የተፈጠረ ነው አይደለም እንዴ? ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የሆነውን ልጁን ላከ አይልም ይላል። ታዲያ ምን ትፈልጋለህ? ከማርያም ተፈጥሯል ኢየሱስ። እሺ አሁን ገባኝ። አሁን አንተ የመጨረሻ ኮንሴፕት እሱ አሁን ከንትን ይሄ ከማርያም ከሆነ የተወለደው ሰውነቱና ይሄ መጀመሪያ የነበረው መንፈሳዊ ፍጡር እንዴት ሊሆን ቻለ ነው ጥያቄው? አዎ መጀመሪያ የት ገባ? ያኛው ፍጡር የት ገባ? ገና እኮ ጥያቄው አላለቀም። ራሱ አሁን ሶስት ጥያቄ ነው የምጠይቅህ። የመጀመሪያ የጠየቅኩህ ጥያቄ ምን ነበር? ልመልስልህ የመጀመሪያውን ልመልስልህና እያልኩ ትጠይቀኛለህ። አሁን እንደናንተም አስተምሮ ስፐርምና እንቁላል ይገናኛል። ከዛ በኋላ ከሆነ ጊዜ በኋላ ነው አላህ ነፍስያን ሰውየው ጋር የሚጨምረው አይደል? አሁን ሌላ ነው። ወደ ዲኑል ኢስላም ላይ ከፈለክ ሊሄድ አይደለም እንሄዳለን። ከፈለክ አጋሻል የሆነ ስፐርም ሴል ላይ ኤክሴል ፈርቲላይዝ ካረገ በኋላ ብሪዚንግ ሲስተም ሲመጣ ያኔ ሩህ ይነፋል። አሁን እሱ ሌላ እኔ አሁን ስለዚህ ያ ሩህ የማን ሩህ መሰለህ? የኢየሱስ ሩህ ነው ሂዶ የገባው እኮ። ያ ሩህ የሚባለው የሰው ሩህ ነው ወይስ